ሰላም ጤና ይስጥልኝ ውድ የአኪግሎ ቻናል ተከታታዮች እንዴት ከረማችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ያው የተለመደውን ሰብስክራይብ የማድረግና ኮሜንት ሼር ማድረጋችሁን እንዳይረሳ። አሁን ወደ ቪዲዮ እንገባለን። ስደት መጨረሻ አይደለም፣ አዲስ ጅማሬ ነው። እንዴት ሰነበታችሁ ውድ የአኪግሎ ቤተሰቦች? ዛሬ አዲስ የሆነ ታሪክ ልነግራችሁ ነው የመጣሁት። ከጣይፍ ከተማ የተነሳችሁ ሰዎች በደንብ ታውቁታላችሁ። ያ ተራራማ ከተማ፣ የቀዘቀዘ አየሯ፣ የጽጌረዳ እርሻዎቿና ውበት ያላቸው ብዙ ተራሮች ቢኖራትም ለኔ ግን የድካም የእንባ የብዙ ትግል ትዝታ ይዛ ቀርታለች። ከአንድ ዓመት በላይ በከባድ የሥራ ጫና ውስጥ ኖርኩኝ። አካሌም ሆነ አእምሮዬ በጣም ደከመ። ብዙ ጊዜ ትንሽ ጊዜ ልጨምር እያልኩ ታግሻለሁ። ራሴንም አበረታታ ነበር። ነገር ግን አንድ ቀን እውነቱን ተቀበልኩ። ሰው ከአቅም በላይ መሸከም የለበትም። ውሳኔ ላይ ደረስኩኝ። ወደ አገሬ መመለስ እንዳለብኝ አሰብኩኝ። ያ የሆነበት ምክንያት ግን እኔ ብቻ በመወሰኔ ሳይሆን በጤና ላይ ከደረሰው የጤና እክል ነበረ። ሳላስበው በጣም ብዙ ስራዎችን እሰራ ስለነበረ እኔም ድካም እየተሰማኝ እንደሆነ አልተገነዘብኩም ነበረ። በዚህ መሃል ላይ ግን ትንሽ ጤናዬ ላይ ችግር ተፈጠረ። ከዛም ወደ ሆስፒታል ሄድኩኝ፣ ታከምኩኝ፣ ተመልሼ ወደ ምሰራበት ቤት ተመለስኩ። ግን ስራውን መቀጠል እንዳለብኝ ነው የነገሩኝና አሁን ከዚህ በላይ የነገርኳችሁን ውሳኔ እንደወስን ያደረገኝ ምክንያት ይሄ ነበረ። ወሰንኩ፣ በቃ ከዚህ በኋላ መስራት እንደማልችል። ስለዚህ ከሰዎች ጋር ተነጋገርኩኝ። ወደ ቤቴ ወደ አገሬ እመለሳለሁ በማለት ትኬቴን በራሴ ደሞዝ ገንዘብ ቆረጥኩ። ይህን የምናገረው ለመክራራት ሳይሆን አንድ መልእክት ለማስተላለፍ ነው። አንዳንድ ጊዜ ለራሳችን የምንወስደው ውሳኔ ከማንኛውም ነገር ይበልጣል። ከጣይፍ ወደ ጅዳ የሚወስደውን መንገድ ስንጓዝ በመንገድ ላይ ያሉትን ተራሮች፣ ረጅም መንገዶችና ሰፊውን በረሃ እያየው የህይወቴን ጉዞ አሰብኩት። ስንት ህልም ይዤ መጥቼ ነበር። ስንት ፈተና አልፌ ነበር። በጣም በሚገርም ሁኔታ ብዙ ነገሮችን አልፌ ነው እዚች ቀን የደረስኩት። ጅዳ ስደርስ ደግሞ የከተማዋ ግርግር፣ የአውሮፕላኗ ማረፊያ እንቅስቃሴ፣ የአገሯ ሁኔታ፣ ከየሀገሩ የመጡ ብዙ ሰዎች ልክ እንደኛ ስደተኞችን እያየው ብዙ ነገር አስተማረኝ። ሁሉም ሰው የራሱ ታሪክ ይዞ እየተጓዘ ነው። በመጨረሻ አውሮፕላኑ ሲነሳ በመስኮቱ በኩል የሳውዲ ምድር ቀስ በቀስ ከዓይኔ እየራቀች ስትሄድ አንድ ነገር ተረዳው። አንዳንድ ጊዜ መልቀቅ ሽንፈት አይደለም፣ ራስን ማዳን እንጂ። ለእህቶቼ በስደት ያላችሁ አንድ ነገር ልነግራችሁ አሰብኩ። ከኔ ታሪክም እንድትማሩልኝ ስለፈለግኩኝ ማለት ነው። ስደት መጥፎ ነው አልልም። ስደት የብዙ ሰዎችን ህይወት እንደተቀየረና ታሪክም እንደቀየረ አውቃለሁ። ሁሉም ታሪክ አንድ አይደለም። አንዳንዶቹ የተሻለ ህይወት ያገኛሉ፣ አንዳንዶቹ ደግሞ ከባድ ፈተና ያሳልፋሉ። ነገር ግን ጤናችሁን፣ ክብራችሁንና ህይወታችሁን ከማንኛውም ነገር አስበልጣችሁ ልታስቡ ይገባል። በነገራችን ላይ ከጤናችንና ከህይወታችን ገንዘብ አይበልጥም። የትኛው በልጦ ሊገኝ እንዲገባል? ክብራችን፣ ጤናችንና ህይወታችን ነው። ከአቅማችሁ በላይ ከሆነ እርዳታ መጠየቅን አትፍሩ። ወደ ሀገራችሁ መመለስ ውርደት ወይም ሽንፈት አይደለም። ኢትዮጵያ ተመልሶ አዲስ ህይወት መጀመር ይቻላል። አዲስ ስራ መጀመር ይቻላል። አዲስ ህልም ማለም ይቻላል። የወደቀ ሰው መጨረሻውን ወድቆ መቅረት ሳይሆን እንደገና ተነስቶ መራመድ ነው። ዛሬ እኔ ወደ ሀገሬ ተመልሻለሁ። ነገን በተስፋ ጠብቃለሁ። ያለፈው ትግል ትምህርት ሆኖ ይቀራል። የሚመጣው ግን በእግዚአብሔር ፈቃድ የተሻለ ይሆናል። ለሁላችሁም ፈጣሪ አምላክ ጥንካሬ፣ ጥበብና መልካም
ነገር እንዲያጋጥማችሁ እጸልያለሁ። መልካም ጊዜ። እንግዲህ ዛሬ እችን የኔን የህይወት ተሞክሮ ሳካፍላችሁ እናንተንም እንግዲህ እንደምትጠነክሩና እናንተም ደግሞ የህይወት ልምዳችሁን እንደምታካፍሉን በማመን ነው። አመሰግናለሁ አብራችሁኝ ስለቆያችሁ። በዚህ መሃል ግን ምስጋና ማቅረብ እፈልጋለሁ ለሎሚ ስኩል ተማሪዎች፣ ለሎሚ ቦርድ አባላት፣ ለሎሚ መስራች ለተስፋዬ ሀረርጌ በጣም ነው የማመሰግነው። ከአጠገቤ ሆናችሁ ስላበረታታችሁኝ አገሬም ገብቼ ምንም አይነት የብቸኝነት ስሜት እንዳይሰማኝ ስላደረጋችሁኝ የኢትዮጵያዊነትን ክብርና ተስፋን መውደድን ፍቅርን ስለለገሳችሁኝ በጣም ነው የማመሰግነው። በጣም ነው የማከብራችሁ ውድ ተመልካቾቼ። እንግዲህ የዛሬውን ታሪኬን በዚህ ላይ አበቃለሁ። ሀሳብ አስተያየታችሁን እንዲሁ እንደተለመደው በኮሜንት አስቀምጡልኝ። ሼር ማድረግ፣ ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ በማድረግ አጠናክሩኝ። እንግዲህ የህይወቴን አንድ እርምጃ ይኸው ዛሬ ጀምሬያለሁ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁኑልኝ ቤተሰቦቼ። መልካም ጊዜ